አንዳንዴ ውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለና እኛ እብዶች አይደለንም። የራሳችን ለመቀየር ቤተሰቦቻችን ለመቀየር ነው። ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራ የራሳችን ለመቀየር ወይ ቤተሰቦቻችን ለመቀየር ነውና ከዚህ እንዲወጣ እርግጠኛ ነኝ። ግን ለጊዜው አላህ በጣም እየፈተነኝ ነውና አይዞሽ እንዴ ምንሽ ነው ባላ አሁን እኮ ደህና ሆነናል። ውድ ቤተሰቦች እኔ ስለታመምኩ ብቻ ምናምን አይደለም። እኔ ማንንም በድዬ አላውቅም እስካሁን ማለት ነውና እንደዚህ ያደረጉት ወላሂ ላዝም አላህ በእንትናቸው ይቀጣል። ግን እኔ በቃ ተሰማኝ፣ ስቃይ በዛብኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን አፉ በሉኝ። ያው ባለፈውም ቪዲዮ ሰርቻለሁኝ እና እኔ ዛሬ የመጣሁት እሷ ታማ ነበረችና ለኔ የተጠራው ኡስታዝ ያው እኔ ላይ ሲቀራ ምናምን እሷ ምን ትናደችና እኔ ማለት የምፈልገው ነገር እሷ ጥፋተኛ አይደለችም፣ እሷ ወዳ አይደለችም። በቃ ሁለታችንም ላይ ነው የተሰራውና ማለት እኔ ራሱ ገርሞኝ ነበር። እሷ እንደዚህ አታረግም ብዬ እንትን እያልኩ ነበር። እንደዚህ እንዳረገች ራሱ ያ ቪዲዮን አይቼ ምናምን ነውና እሷ ደግሞ ከኔ በላይ በጣም ታማ ነው ያለችው። ዛሬ ለዛ ነው የጠፋችው። እንደውም ዛሬ ትንሽ እንትን ሲላት ነው ቪዲዮ ላይ የገባችውና ውድ ቤተሰቦች እናንተ አውቃለሁ ያያችሁትን ነገር ነው እንትን የምትሉት ማለት ነውና ከጀርባ ያለው ነገር ስለማታውቁና በጣም እኔም ታምሜ ነበር። እሷም እንደዛ ደግሞ ከኔ በላይ ዛሬ ነው እንደውም እንትን ያለችው ማለት ነው። ውድ ቤተሰቦች ዛሬ የመጣ ነው ይቅርታ ለመጠየቅ ትፈልጋለች እናንተንም እና እኔንም ጠይቃኛለች። ብቻ በቪዲዮ ነው መጠየቅ የምፈልገው ብላለች። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዳለችው ማለት ነው። እኔ በጣም አሞኝ ነበር ማለት እሷ ላይ እንደተቀራው እኔ ላይ ተቀርቶ ነበር። ያው የሷ ኡስታዝ እኔ ጋር መጥቶ ተቀርቶልኝ ነበር። በጣም አሞኝ ነበር ማለት ከምታስቡ በላይ እንዳው ነው የሆንኩት። እኔ ወደ አራቀ ነው ምናምን ተኝቼ ነበር። ቶሎ ራሱ እንትን አላልኩትም እኔ እና ሁለታችን ላይ ተሰርቶብን ነበር። ለዛ ነው እንደዚህ የሆንኩት እኔም እንጂ ወድጄ አይደለም። ለካ እኔ አልነበርኩም እና በጣም ይቅርታ ወላሂ በጣም አፉ እንድታረጉልኝ እናንተም ወላሂ እንደዚህ እንደዛ ሰው አይደለም። መጀመሪያም ታቀኛለች ጓደኛዬ ከሷ ጋር አብረን በጣም ብዙ ነገር አሳልፈናልና እኔ እንደዛ ሰው አልነበርኩም። ለራሴ ራሱ ገርሞኛል እንደዚህ መሆኔ። ለካ ግን እንደዚህ ሆኖብኝ የነበረው ሌላ ነገር ነበር እና አልহামዱሊላህ አሁን ደህና ሆኛለሁ። አሁን በቃ ወላሂ በቃ እኔ እንጃ ወደ ድሮ ተመልሻለሁ። አላህ ካለ ኢንሻአላህ ጥሩ ከምታስቡ በላይ ጥሩ ሆኜ ይገኛለሁ። ይሄን የተፈጸመብኝ ሌላ ነገር ነበርና ብቻ አልহামዱሊላህ ረቢል ዓለሚን እሷም አሁን ደህና ሆናለች፣ እኔም ደህና ሆኛለሁ እና እሷንም በጣም ይቅርታ ጠይቃታለሁ። ባሏንም እንደዛው ጓደኛውንም እንዲም በጣም አስከፍቼዋለሁ። አይቼዋለሁ ቪዲዮ በጣም በቃ ራሴ ያልነበርኩም በጣም ብዙ ነገር እንትን ሲልኝ እኔ በጣም ብዙ ነገር አረኩት። እሱንም በጣም ይቅርታ ጠይቃለሁ እና እናንተም እንደዛ ወላሂ አፉ በሉኝ። በቃ እኔ ያልነበርኩምና ይቅር በሉኝ። ኢንሻአላህ ደግሞ በጥሩ መልክ ደግሞ እንትን ላለው ኢንሻአላህ ታዩኛላችሁ ለወደፊት። እና ደግሞ የመጣውበት ምክንያት እኔ በቪዲዮ እንድታዩኝ ፈልጌ ነው። በቃ እውነታውን በቪዲዮ እንድታውቁ ፈልጌ ነው። በቃ ይሄ ውሸት ነበር፣ የነበረው ነገር ውሸት ነበር። እኔ ላይ ተደርጎብኝ ነበር ስለ እንደተደረገው እንጂ እኔ አልነበርኩም እና እውነታውን እንድታውቁ ፈልጌ ነው የመጣሁት። ለዛ ነው እና እንድትረዱኝ ፈልጋለሁ። እሷ ማለት ከጓደኛ በላይ እህቴ ናትና እሷን ለመጉዳት በፍጹም አላስብም። እንኳን እሷን ለመጉዳት ሌላ ሰው ነው የማልነካ ሰው ነኝ። ወላሂ ባህሪ እንደዚህ አይደለም። ሙስሊም ነኝ አልহামዱሊላህ። እንደዛ አይነት ሰው አይደለም። ወደፊት ደግሞ ትረዱኛላችሁ ብዬ አስባለሁ። እና እስቲ እንግዲህ ለዛ ነው የመጣሁትና እንድትረዱኝ ፈልጋለሁ። እና ውድ ቤተሰቦች እኔ የምሬን ነው ማለት አንዳንድ ሰው አምንም ግን የምሬ ነው የምላችሁ። በጣም ከምታስቡ በላይ ከፍቶኛል። ብዙ ነገር አጋጥሞኛል። እኔ ማወጣት ማልችለው ብዙ ነገር ውስጥ እና ውድ ቤተሰቦች ሰው አላህ የራሱን ሰው ነው የሚፈትነው። በብዙ ነገር እየፈተነኝ ነው።
በአላህ ፍቃድ በዚህ ይሄን ነገር እወጣለሁ ብዬ አስባለሁ። አንዳንድ ሰው ስህር የሚሰራው ለምን እንደሆነ አላውቅም። ወላሂ ነው የምላችሁ፣ ለምን እንደሆነ አላውቅም። አላህ ሲያገናኘን ከሱ ጋር ስንገናኝ ራሱ በአላህ ፍቃድ ነው የተገናኘ ነውና እኔ በጣም ከምታስቡ በላይ ውስጤ ቅጥል ብሎኛል። በቃ መናገር ራሱ አልችልም እንደዚህ ብዬ እዛ እንደዚህ እየተሰቃየው ወላሂ ታውቃላችሁ፣ አረብ ሀገር ምን አይነት ስቃይ እንዳለ ታውቃላችሁ። ብቻ እኔ ማለት የምፈልገው ነገር ውድ ቤተሰቦች አንድ ቀን ከዚህ እንዲወጣ እርግጠኛ ነኝ። ግን ለጊዜው አላህ በጣም እየፈተነኝ ነውና አይዞሽ እንዴ ምንሽ ነው ባላ አሁን እኮ ደህና ሆነናል። ውድ ቤተሰቦች እኔ ስለታመምኩ ብቻ ምናምን አይደለም። እኔ ማንንም በድዬ አላውቅም እስካሁን ማለት ነውና እንደዚህ ያደረጉት ወላሂ ላዝም አላህ በእንትናቸው ይቀጣል። ግን እኔ በቃ ተሰማኝ፣ ስቃይ በዛብኝ። ከውጭ ሀገር እንደዚህ መጥቼ በቃ ሰላም ሳላገኝ ደግሞ እንደዚህ መሆኔ በጣም ነው የተሰማኝ። አልፏል። ዋናው አልሐምዱሊላህ ሙስሊሞች ነን፣ ቁርአን ተቀርቶብናል። አሁንና ውድ ቤተሰቦች እኔ አንድ ቀን ቤተሰቦቼንም በድዬ አላውቅም። የሰው ቤተሰብ ማከብራለሁኝ። ለምን አላህ እንደዚህ እንደሚፈትነኝ አላውቅም። ለምን ብዬም አልጠይቀውም። ምክንያቱም እንደፈለገው ማድረግ መብት አለው አላህ ሱብሃነሁ ወተዓላ በረህመቱ በይዝነቱ። ግን ዱዓ እያረኩኝ ከዚህ ወጣለሁ ብዬ ተስፋ አረጋለሁኝ። ግን በቃ በጣም ውድ ቤተሰቦች ተሰምቶኛል። እኛ አረብ ሀገር የምንሰራው እዛ እየተሰቃየ እዚህ መጥቶ ደግሞ ስቃያችን ሲበዛ ሲጨምር ወላይ በጣም ነው የተሰማኝ። ማንም አይረዳቸውም ማለት ነውና አንዳንድ ውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለና እኛ እብዶች አይደለንም። የራሳችን ለመቀየር ቤተሰቦቻችን ለመቀየር ነው ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራ የራሳችን ለመቀየር ወይ ቤተሰቦቻችን ለመቀየር ነውና ምንም ሳታረጉ እየሰራችሁ ከዛ ለፍታችሁ እዛ ደግሞ ብዙ ስቃይ ካሳለፋችሁ በኋላ እዚህ መጥቼ ደግሞ የራሴን እቀየራለሁ ስትሉ የሆነ ነገር ሲያጋጥማችሁ ከሴር በላይ አለ በብዙ ነገር ነው የሰው ልጅ የሚያሰቃይ። ምክንያቱም ወደሱ እንድንመለስ ነው። ግን የኔ ግን ወላሂ ምንም አይደለም። አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ትንሽ ስሜታዊ ሆኜ እናንተ ምንም መደበቅ ስለማልፈልግ ነውና እኔ ላይ የተሰራ ነገር እኔ ላይ እየተደረገ ያለው አግባብ አይደለም። ውድ ቤተሰቦች እኔ ጥፋተኛ አይደለሁም። እኔ ላይ ከተሰራ በኋላ እስካሁን ማለት በቃ ሙሉ በሙሉ ራሱ አልዳንኩም ማለት ከስህር ድኜ ራሱ ውስጤ በጣም ተቃጥሏል። በቃ እያመመኝ ነው፣ ደከመኝ። በቃ ብዙ ነገር ሳስብ አላውቅም ወላሂ ላዚም። ውድ ቤተሰቦች አፉ በሉኝ፣ እኔ ስሜታዊ ሆኜ ነው። ውድ ቤተሰቦች ባሌ ወላሂ መልካም ሰው ነው። አንድ ቀን አስከፍቶኝም አያውቅም። ግን ይሄ ነገር እኔ ላይ መሰራቱ እኔ ግራ ገብቶኛል። ምን እንዳጠፋው ራሱ አላውቅም። ብቻ አላህ ሁሉም ነገር እያየ ነውና ውድ ቤተሰቦች አፉ በሉኝ። በአዲስ ካሁን በኋላ ድኜ በኸይር መልካም ስራ ሰርቼ ደግሞ ቪዲዮ እናንተንም የምትጠቀሙት እኔም ተጠቅሜ መልካም ስራ ሰርቼ ደግሞ በአላህ ፊት ደግሞ አጅሩንም ማግኘት እፈልጋለሁኝ እና ካሁን በኋላ እንደዚህ አይነት የማይሆን ነገር ውስጥ አላህም እንደማይከተኝ እርግጠኛ ነኝ። በአላህ እተማመናለሁ በጣም እና ውድ ቤተሰቦች በአዲስ ቪዲዮ በሰላም በቃ ትምህርት ያለው ቪዲዮ ይዘን እንመጣለን። ካሁኑ ያለፈ አልፏል። እቅርታ አርጉልኝ። በጣም ስሜታዊ ሆኛለሁ። ራሴንም እያመመኝ ነው። በጣም ነው ያዘንኩት።
እዛ የምትሰሩ ሴቶች አረብ ሀገር የትም ሀገር የምትሰሩ አላህ ከእናንተ ጋር ይሁን። አላህ ይጠብቃችሁ ሁላችሁም። እኔ ያጋጠመኝን ነገር እናንተ እንዲያጋጥማችሁ አልፈልግምና ወሰላሙ አለይኩም ወራህመቱላሂ ወበረካቱ።